ጫማዬን ለመሸጥ ያስማማሁለት። ይህ የህይወት ምሻወግ ነው። ልጅ ሳለሁ ለመጀመሪያ ጊዜ ድሃ እንደሆነ የገባኝ ለወራት አንዲት ቀን ሳናዛንፍ አንድ አይነት ሽሮ ስንበላ ነበር። ሽሮ ብላችሁ ደግሞ ደህና ሽሮ እንዳይመስላችሁ። የዚያን ሰሞን ሽሮአችን እንኳን ቅቤ ሊኖረው ዘይት ክፉኛ ያጠረው፣ ቲማቲምና ሽንኩርት እንደ ሰማይ የራቀው አመዳምና መልከጥፉ ሽሮ ነበር። እሱን ሽሮ አወቃችሁት? ያ ገና ተጨልፎ እንጀራ ላይ ከመቀመጡ እንደ ደረቅ የሲሚንቶ ቡኮ ድድር የሚለው እሱን ሽሮ ነው ምላችሁ። እርግጥ ነው ከዚያም በፊት ኑሯችን የሚያኩራራና ይድሉት አልነበረም፣ ግን ቢያንስ ምግባችን ቀየር ይል ነበር። ዛሬ ሽሮ ከበላን ነገ ምስር፣ ትላንት ጎመን ከቀረበ ዛሬ ቆስጣ፣ አንዳንዴ ደግሞ ስጋ ያለው ድንች ወጥ አይነት ባይደላንም እንዲህ ሲጎረብጠን ግን ትዝ አይለኝም። በዚያ ሰሞን ግን ያልኳችሁን ሽሮን የሚያሰድብ ሽሮ ወጥ የዕለት ተዕለት ቀለብ አደረግነው። በየቀኑ ነጋ ጠባ መሸ ነጋ ያ ሽሮ። ስለ ገንዘብ ለመረዳት እድሜ ገና ስለነበር መጀመሪያ ላይ እየሆነ የነበረው ነገር አልተገለጠልኝም ነበር። አባቴም እግዚአብሔር ይስጠውና 6 ልጆቹ በማጣቱ እንዳንሸማቀቅበት የቻለውን ያህል ይጠነቀቅ፣ ኪሱ መድረቁን ይሸፋፍን ነበር። ተሳክቶለትም ነበር እስከ ጊዜው ድረስ። ታላላቆቼ ግን እያደር መደሄታችን በኑሮ ማሽቆልቆላችን ገብቷቸው ነበር። እናንተ ልጆች ያላችሁን ጫማ በጥንቃቄ ያዙ፣ አዲስ እንደሆነ የሚገዛላችሁ የለም ሲባሉ የሰፈርና የትምህርት ቤት ጓደኞቻቸው በሙሉ የዘመኑን ፋሽን ባጊ ጅንስ ሱሪና ካራቴ ጫማ ሲለቃለቁ ይሄ ጅንስና ጫማ እንኳን ሲያምራችሁ ይቅር ሲባሉ ደረጃችን ገብቷቸዋል። አንዱን ቅዳሜ እንደ ልማዴ ስንቀዠቀዥ አባቴ ኬክ በወተት ግዛልኝ ልለው መንገድ ላይ እያለው ሳሎን ተጎልታ የነበረችው ታላቅ እህቴ ተስፈንጥራ አደናፈቀችኝና ምንም ነገር ግዛልኝ እንዳትዩ አባዬ እንደሆነ 5 ሳንቲም የለውም አለችኝ። አላመንኳትም። ትከሻዬን በግዴለሽነት ሰብቄባት ሳበቃ ወደ አባቴ ስከንፍ ሄድኩና አባዬ እህቴ ብር የለህም አለችኝ። የለህም እንዴ አልኩት። ልክ እንዲህ ስለው አይኖቹ ውስጥ ያየሁት የሐዘን ስሜት መቼም ከአይምሮዬ አይፋቅም። አንጀቴን በላው። አባዬ አንጀቴን በጣጥሶ በላው። ሞዶ አባቴ እንዲህ አዝኖና ሽምቅቅ ብሎ ሳየው ሚጤጤ ልቤ እንክትክት ብላ ተሰበረች። ዙሪያው ዳመነብኝ። ከዚያች ቅጽበት አንስቶ በገንዘብ ጉዳይ ካለ አቅሜ መጨነቅ ጀመርኩኝ። ገና በ8 ዓመቴ ገንዘብ አግኝቼ አባቴና ቤተሰቤን የምግዝበትን መንገድ ማውጣትና ማውረድ የተቀጠርኩበት ስራ እስኪመስል ጠምዶ ያዘኝ። መጀመሪያ ላይ እንደ ፍልቅልቋና ደጓ ጎረቤታችን አብረህት ልጅ ትራሃስ አምባሻ ብሸጥስ ብዬ አሰብኩ። ግን አምባሻውን ማን ሊጋግርልኝ? እናቴ የወለጋ ሴት ናት። የአምባሻ ሙያዋ ለክፉ ባይሰጥም አደባባይ አያስወጣም። ሰው ደግሞ ጭኮና እንጮቴ እንደ አምባሻ በየቀኑ አይበላ። ከዚያ ደግሞ ታች ሰፈር ጋራዡ ጋር የሚኖሩትን እትዬ ዘውድነሽ በማገዝ ብር ማግኘት አሰብኩ። እትዬ ዘውድነሽ ስራቸው መግረዝ ነው። በዚያ ጊዜ ሴት ልጅን መግረዝ ህጋዊ ነበር። አረ እንዲያውም የአይን እናት የሚባል ነገር ሁሉ ነበር ከነ ድግሱ። ውሎ አድሮኝ ሴትዮ ለስንቷ ሴት ትዳር መፍረስ መዘዝ እንደሆኑ እንጃምላችሁ ከገባችሁ። የሆነ ሆኖ እትዬ ዘውድነሽ በእድሜ ከኔን የምትስተካከል ረዳት ነበረቻቸው። ዋና ስራዋ አንዱን ምላጭ ለሁለት መሰንጠቅና ማዘጋጀት፣ እጠብ የሚሏትን ጨርቅ ወደ ጓሮ ዞር ብሎ ማጠብና ማሰጣጣት ነበር። አሁን ነው ምን እንደምታጥብ የገባኝ። እሳቸው ጋር ሰርቶ ብሬ ማምጣቱን ነገር የተውኩት ግን አንዴ ቡና ጥሪያቸው ተብዬ ድንገት ሮጬ ቤታቸው ስገባ ያየሁት የደም ጅረት እንዴት እንዳስደነብረኝ ሳስታውሰው ነው። ከዚያ ደግሞ ልክ እነዚያ ሜክሲኮ አደባባይ ቡናና ሻይ ህንጻ ስር ውር እያሉ ማስቲካና ከረሜላ እንደሚሸጡት ልጆች ሱቅ በደረቴ በሆንስ ብዬ አሰብኩኝ። ግን እኔ አመሌ መች ጠፍቶኝ ሽጬ የተባልኩትን ከረሜላና ማስቲካ አውራ ጎዳናው ጋር ሳልደርስ እምሽክ አርጌው ሌላ ዳ መግባት አይቀርም። እሱስ ይቅርብኝ። ያላሰብኩት ሐሳብ ያልተጨነኩት ጭንቀት አልነበረም። እንዲህ እያልኩ ትንሽ ያንጎሌን ሳስጨንቅ ነው ሲጮህ የሰማሁት። ልዌ እንቆቅልሹ ተፈታ። ማድረግ ያለብኝ ነገር ገባኝ። እርግጥ ነው ልዋጭ ሰራተኛ እቃ በእቃ ይቀይራል እንጂ ብር አይሰጥም። አዲስ የፕላስቲክ ብዙ ጊዜ የኩሽና እቃ ሰጥቶ የሚወስደውን ይቀይራል እንጂ በብር አይገዛም። ግን እነዚህ ምስኪን የልጅ አይኖቼን ሳንከራተትበት እሺ ማለቱ አይቀርም። በእቃ ፈንታ ብር እንዲሰጠኝ አሳምነዋለሁ። ድምፁን እንደሰማው አልጋ ስር ገባውና በዚያን ጊዜ ቂን የምንለው ከአንዴ በላይ ያላደረኩትን በደህና ጊዜ የተገዛልኝን ምርጥ ባለ ዘለበት ጫማዬን ይዤ ወደ ውጭ ወጣሁ።
ፈገግ ብዬ በተስፋ ጫማውን አሳየሁት። ፊቱን አኮሳተረ። እናትና አባትሽ የሉም እንዴ ብሎ ጠየቀኝ ፊቱ ሳይፈታ። አሉ መለስኩ። ይሄንን ለውጪ ብለውሽ ነው? ጫማዎቹን በየተራ አገላብጦ እየመረመረ አዎ። ውሸት፣ ነጭ ግን አስፈላጊ ውሸት። ጥሪያቸው። ስራ ይዘዋል። ምን እያረጉ ነው? እማዬ ምግብ እየሰራች ነው ያንኑ ሽሮ። አባቴ ደግሞ ጫማዎቹን እየወለወለ ነው። ብዙ ጊዜ ያደርጋል። አሁን ግን ጭራሽ ቤት ውስጥ የለም። ሰውየው ደጋግሞ ጫማዎቹን እያገላበጠ ያያል። እንደወደደው አይኑ ላይ ይታያል። ወዶታል። ስግብግብ አይኖቹ ነግረውኛል። ማት ብር ማግኘቴ ነው። ከእንግዲህ ያንን ሽሮ ባይ ባይ ልንለው ነው። ቤተሰቡን ላድን ነው። ያንቺ ነው ጫማው አለኝ። አዎ ብዬ መለስኩ። ጭንቅላቱን በስምምነት ነቀነቀና አንዲት ሰማያዊና የምታምር ግን ትንሽዬ የፕላስቲክ ባልዲ አውጥቶ በዚህ ለውጥሻለሁ አለኝ። ኧረ እባክህ ብለው ደስ ይለኝ ነበር፣ ግን ነገሩን ማበላሸት የለብኝም። ትንሽዬ ጭንቅላቴን ባለመስማማት ነቀነኩና ብር ነው የምፈልገው አልኩት። ሚጣ ልዋጭ እኮ ብር አይሰጥም አለኝ። አዎ ግን እኔ ብር ነው የምፈልገው በማስተዛዘን መለስኩለት። ብር አንሰጥም አልኩሽ። እንዲህ እያለን እኔ ብር ካልሰጠኸኝ እሱ ደግሞ ብር አይሰጥም ሲለኝ ብዙ ከቆየን በኋላ የልጅነት አለመሰልቸት ባህሪን ተጠቅሜ አገነጠርኩት መሰለኝ። እሺ በቃ ይሁንልሽ 5 ብር ልስጥሽ አለኝ። ይሄ ሁሉ የሆነው በ1980ዎቹ መጀመሪያ ቢሆንም ምንም እንኳን ገና የ8 ዓመት ልጅ ቢሆንም ይህን ጫማ በ5 ብር መሸጥ ቂልነት እንደሆነ ልጅነቴ ተጠቅሞ ሊሸውደኝ እንደሆነ ገብቶኛል። አይሆንም አልኩ ጫማዎቹን ተንጠራርቼ ከእጁ እየነጠኩ። አባዬ 30 ብር ነው የገዛው። በዚያ ላይ አንዴ እንኳን ውጭ አላደረኩትም። ከአስመራ እኮ ነው ያመጣልኝ አልኩት ጮክ ብዬ። 30 ካካካ 30 ብርማ አልገዙትም። 30 ብር ነው የገዛልኝ አባቴ ለዚህ ጫማ። 30 ብር መክፈሉን እርግጠኛ አይደለሁም፣ ግን የአስመራ ጫማ ውድ ነው ሲባል ስለሰማሁ ሌላ ዙር ንትርክ ጀመረን። እሱ የወደቀ ዋጋ ይሰጠኛል፣ እኔ አሻፈረኝ እላለሁ። ከጥቂት ጊዜ በኋላ 10 ብር ከፈለግሽ ውሰጂ አለዚያ ልሂድበት አለኝ። አመነታው። ልሸጠው ብዬ አሰብኩ። 10 ብር ስንት? ከዚያ ሽሮ ነፃ ቀናትን ይገዛል አላውቅም። ይህን እያሰላሰልኩ ጫማዎቹን ሰጥቼው ብሩን ልቀበል ሳቆበቆብ ነው አስደንጋጭ ድምጿን የሰማሁት። አንቺ ምን እየሰራሽ ነው? አስቴር ናት። አክስቴ አስቴር። ካልጠፋ ሰው ካልጠፋ ሰዓት። አይ ነገር ተበላሸ። ከየት መጣች? ኮቴዋን ሳልሰማው በስንት መከራ ያደራሁትን ንግዴን ለመረበሽ ከየት ዱባለች። የሰራሁት ሲገባት ሰፈሩን በአንድ እግሯ ቆመችው። እኔ ላይ ጮኸችብኝ። ልዌው ላይ ጮኸችበት። ጫማዎቹን ከጆቼ ነጥቃ ቀኝ ጆሮዬን ካሁን ተነቀለ ብዬ እስክሳቀቅ ድረስ በቁንጥጫ መዝልጋ ይዛ እያዳፋች እናቴ ፊት አቀረበችኝ። ትንሽ አብስተዋለች፣ ግን አክስቴ አስቴር እንዲህ ናት። ሞቅ ያለ ነገር ትወዳለች። ብሔራዊ ቲያትር ልትቀጠር ሄዳ ወድቃ ነበር አሉ። ይኸው እኛ ላይ ትተውናለች። እናቴ ፊት ለፍርድ ስቀርብ የፈረደበት ሽሮ እያንተከተከች ነበር። ይሄ በሆነ በአንዲት ሰዓት ውስጥ ጫማዬን ልሸጥ ስለመስማማቴ ቤተሰቤ ብቻ ሳይሆን የሰፈሩ ሰው ሁሉ ሰምቶ ጉድ አለ። እማዬ በንዴት ልታብድ ደረሰች። በዚህ ኑሮ የ25 ብር ጫማ በ5 ብር ልትሸጥ ነበር ብላ ተከራክሬ 10 ብር ድረስ ከፍ ማድረጌን ስነግራት ይባስ ጦፈች። አባቴ ነገሩን ሰከን ሲል ከግቢ ውጭ ይዞኝ ወጣና በእኔ ልክ ቁመት ተንበርክኮ እንዲህ አለኝ። ምንድነው እንዲያስጨንቅሽ ልጄ አለኝ። ደሃ ስለሆኑን እኮ ነው መለስኩለት። ዝም ብሎ ሲያይን ቆይቶ ጭንቅላቱን በሐዘኔታ ነቀነቀና ደሃ አይደለንም እኮ አሁን ገንዘብ የለንም እንጂ ደሃ አይደለንም። ደግሞ ብንሆንም ይሄ አንቺ ሊያሳስብ የሚገባ ነገር አይደለም አለ። ስሙን አውጥቶ ትንሽ መዳፌ መሃል አስቀመጠና ጣቶቼን አጥፎ ስሙኒዋ ላይ እየከደነ አይኑን አየዋለሁ። በያሁን ሂጂና ከረሜላ ግዢ፣ ትንሽ ተጫውተሽ ተመለሽ አለኝ። እንዳለኝ አደረኩ። መልከ ጥፉና ርካሹን አንበሳ ጫማዬን አድርጌ ያስማማሁት የአስመራ ጫማ ስለተደበቀብኝ ስበር ሄጄ የጉንፋን ከረሜላዎቼን ገዛውና አንዱን ሳልጨርስ አንዱን አፌ ውስጥ ጨምሬ ስመጥ ቆይቼ አፌ ስኳር እያለኝ ወደ ቤት ስመለስ ትከሻዬ ቀሎኝ ነበር። እንደገና ልጆኜ ነበር። እራት የለመደንንና የለመድነውን ፉንጋና ማይጣፍጥ ሽሮ ቀረበ። ዛሬ ግን የአባቴ ነፃ አውጪ ቃላት ይሁን ስመጥ ያልኩት ከረሜላ እንጃ ሽሮ ከወትሮ ጣፈጠኝ።